ይህ መልእክት ለቲክቶከሮች ነው። ድጋፋችሁ ያስፈልገኛል። እንግዲህ እንደምታውቁት ወደ አሜሪካ የመጣሁበት ምክንያት 100 ልጆች የልባቸው ቀዶ ጥገና እንዲያገኙ ነው። ስለዚህ ቲክቶከሮች ሆናችሁ እኔን ማገዝ የምትፈልጉ ከሆነ አዶናይ አንድ ልጅ በኔ ስም እንዲታከም አግዛለሁ፣ ሰው አፈላልጋለሁ ብትሉኝ በጣም ደስ ይለኛል። አንድ ልጅ፣ ሁለት ልጅ፣ ሶስት ልጅ ማለት ትችላላችሁ። ለአንድ ልጅ እንግዲህ $5000 ነው። አንድ ልጅ ልቡ እንዲታከም ማገዝ ከፈለጋችሁ ማለት ነው። እናንተ ብር አውጥታችሁ ማገዝ የለባችሁም፣ ግን እናንተን የሚወድ እናንተ ሰፖርት የሚያደርግ በእናንተ ስም መደገፍ የሚፈልግ ሰው ካለ ቢመጡ በጣም ደስ ይለኛል። ብንተጋገዝ ጋይስ በጣም ደስ ይለኛል። ወዳችኋለሁ። መልካም ቀን፣ መልካም ምሽት። 100 ቪዲዮ ሰራለሁ ብዬ ፈንቼባችሁ ነበር ጋይስ። ትናንትና ደክሞኝ እውነት ያልዞርኩበት የለ። ብርዱ ልነግራችሁ አልችል፣ ቅዝቃዜው የዲሲ ማለት ነው። እና 100 ቪዲዮ አላሳካሁትም ጋይስ። ኦፍ ኮርስ ወድቅ ያለው and I think I don't know እንደ አንድ አዶናይ መውደቅ ይደብረኛል በጣም፣ ግን ያለ ነገር ነው you know ህይወት ነው ይሄ። like ከፍታ ዝቅታ። ሃይ እንዴት ነሽ እናት? ደህና ነሽ? ሃይ how you doing? ከፍታ አለ ዝቅታ አለ፣ የሚያጋጥም ነገር ነው you know። አዶናይ በስኬቱ ብቻ እንዲታወቅ አልፈልግም፣ አንዳንዴም በውድቀቱ እንዲታወቅ እፈልጋለሁ። yes ትናንትና ደክሞኝ ለጣልኩላችሁ አልጋ ላይ ሄጄ በቃ እና ይህ ቪዲዮ ምንድነው መሰላችሁ ጋይስ? ድጋፋችሁ ያስፈልገኛል። ማን ነው የምጠይቀው? ይህ ድጋፍ ደግሞ ቲክቶከሮች ነው። ቲክቶከሮች 100 ልጆች ለማሳከም ነው ወደ አሜሪካ የመጣሁትና ከነዚህ 100 ልጆች ስንት ልጅ ማሳከም ትችላላችሁ እናንተ? አንድ ልጅ፣ ሁለት ልጅ። ሃይ አዶናይ እኔ እንደዚህ ይባላልው በኔ ስም 2 ልጅ ለማሳከም ቃል ገባለሁ። እንግዲህ ብር መስጠት የለባችሁም እናንተ። ምንድነው የምታደርጉት መሰላችሁ? ሰው ማግኘት ነው። እናንተን የሚወድ ሰው አለ፣ በእናንተ ስም እነዚህ ልጆች ማገዝ የሚፈልግ ሰው አለ። ፕሊስ እንተጋገዝ ልላችሁ ፈልጌ ነውና እወዳችኋለሁ። ህይወት በጣም ነው የሚገርመው። 25 ልጆች በቢል ጌትስ ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ የቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም። you know በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ቢል ጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩት ፈልጋለሁ you know because አውቀዋለሁ የመተጋገዝ አቅም፣ የመተጋገዝ ኃይል። የነገር ብቻዬ ስጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር I'm so sorry okay የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችሁ? ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ፣ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀርብኩላችሁ ያለውት ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳችኋለሁ። ቻው ቡም። ቻሌንጅ ግን እንደዚህ ይከብዳል። በስመ አብ ወወልድ ወመንፈስ ቅዱስ ጋይስ። ትናንትና በጣም ተዳክሜ ነው ያልኩት። ወደ ዙ ሄጄ ማአት ቪዲዮ ቀርጬ ምናምን ማይኩ አልሰራ ምናምንና ትንሽ ሞራሌ በቃ ተነካ ታውቃላችሁ። ግን በጣም ጥሩ ለውጥ አምጥተናል። እስካሁን ወደ $50,000 ሰብስበናል ለልጆቹ ማለት ነው። እና ደግሞ በጣም ትልቅ ዜና ሰምቻለሁ። አሁን ማታ አረጋግጬ ቪዲዮ ለቅላችኋለሁ። በጣም ደስ የሚያሰኝ ዜና ማለት ነው። እንኳን ደስ አላችሁ ብዬ አንድ ቪዲዮ መልቀቅ አይቀርም። $50 ዶኔት ላደረጋችሁ ወደ ባዮ ላይ ሊንክ አለ። እሱን ክሊክ አድርጋችሁ በየአቅማችሁ እያገዛችሁ ያላችሁ ሰዎች ወዳችኋለሁ። ላስተምራችሁ ተዘጋጅቻለሁ። ማርች 28 ማለት ነው። ህይወት በጣም ነው የሚገርመው አይደለ? አሁን ይህ የኔ መኪና አይደለም፣ ግን የኔ እንደሆነ አስመስዬ በኮንፊደንስ ነው ተነሳ እንጂ ማለት አይ ቴዲ ቆይ አይ
እና እንደዚህ እየዘፈነ ነው ወይኔ ይያል ኧረ እባክሽ አላበራሁትም ሞተሩ ችግር የለውም who cares you know ይሄ ኮንፊደንስ ማለት ይሄ ነው አለመዋሸትና አለማስመሰል በዚህ መሄድ ይቻላል አለመዋሸትና አለማስመሰል ተረዳችሁኛ ሰው ያለውን ይበል ትላለህ ትኮራለህ you know ትኮራለህ በሀብት ከመኩራት በፊት በድህነት መኩራት አለብህ የታወቀ ነገር ነው ይሄ ደግሞ ቀጥብ ይወራ ላይ በሄድ ደስ ይለኛል ልጆች እንዳንረቅ ያገሬ ልጆች በውድቀቱ የሚያፍር ሰው በስኬቱም ማፈሩ አይቀርም አዘጋጅተሃል የአዶናይ ቱር how do you think it's going to end up I feel like already አንተ ቱር መነሻው ነው ወጣረሻውን የሚገልጽ okay like so the first part we set the first tone ነው ገባ ሌላውን ሾውንም ምን ቅርጽ የሚያስይዘው እሱ ነው ለዛ ነው ይሄኛው ኢቨንት ከአዳራሹ ጀምሮ it makes sense right obviously you like the venue በጣም one of the top venue in DMV ውስጥ not in DMV ብቻ ሳይሆን throughout the states is one of the iconic venue really ብዙ ሰዎች ባንተ ደግሞ የሚማሩ ሚድሉ ብዙ ነገር as younger you are you influence so many young older all kind of people yeah so I think this kind of stage is much needed throughout the state now DMV ብቻ ሳይሆን throughout the state to do that ደግሞ ይሄኛው የመጀመሪያው show very important that's why we have to do the right way the right preparation we don't have a lot of time obviously we only have like a very short window even የቲያትሩ እንትን እኮ በቃ ተገርሞ ነበር how are you guys going to do ምን እንዳለኝ ታውቃለህ I've never did an event ማንም ሰው less than 6 months ድረስ ገና it's not really set we haven't really start promotion yet 3 ሳምንት በ3 ሳምንት ነው ያደረገ ገባ 10 days we got 10 days we only got still the Kogara promotion obviously posted a video tonight but actual flight ወጥቶ በደንብ ዲስትሪቢዩት አልተደረገም proper production ትክክልና ምልክት ነው ተረዳችሁኝ ውደቁ ደጋግማችሁ ውደቁ መውደቅ የሚፈሩ ስኬታማ አይሆንምና ወዳችኋለሁ እዚያ ማዶ ጋራ ያለሽው እርግብ ምን ረባገኘሽ የሚያንገበግብ ሌላ ማድላንቺ ምን ያደርግልሻል ልቤ እንደ ገበታህ ተዘርግቶልሻል ካንቺ እንደማይል